ለከተማችን በኢንዱስትሪ ዘርፉ ልክ እንደ ቱሪዝም ልክ እንደ ግብርና ለከተማ ልማትም እድገትም ለአንድ ሀገር እድገትም በጣም ወሳኝ የሆነ ዘርፍ ነው ኢንዱስትሪ። እንግዲህ መዋቅራዊ ሽግግሩን ለማረጋገጥ መጀመሪያ የግብርና ሽግግርን ከዛ የገጠር ሽግግርን ማድረግ ተገቢ ስለሆነ ገጠርና ከተማውን ሊያገናኝ የሚችለው ኢንዱስትሪ ስለሆነ እኛ ደግሞ እንደ ከተማ የጀመርነው እንግዲህ በማስፋፊያ አዲስ እኛ በተካተቱ ቀበሌያት አሉ። እዛ ላይ አንዱ ጉዳይ ትልቁ አስፈላጊ የተባለው የመሬት ልየታ እና የራሱ ኢንዱስትሪያል ዞን እንዲኖር ስለሆነ ያንን እንግዲህ አድርገናል። በተለያዩ ዘርፎች በዋናነት በአግሮ ፕሮሰሲንግ፣ በማኑፋክቸሪንግ፣ በኮንስትራክሽንም እንደዚሁ እና በጋርመንትም እንግዲህ አርባ ምንጭ ካሉት ጸጋ አንዱ ፍራፍሬ ነው፣ አትክልት ነው። እንግዲህ በቲማቲም ቺፕስ፣ ባናና ቺፕስ የሚሰሩ እንሰት ላይ የእንሰት ፕሮዳክት ላይ የሚሰሩ ሼድ ውስጥ ከዚህ የጀመርናቸውን እንደ ከተማ የተጀመሩ ከዚህ በፊትም ያሉ በግላቸው ብዙ የጀመሩ ሰዎች ያሉትን ማቀናጅተን እንደ እርሻው ተጠቅመን ቀጣይ መድረስ ወደ ታሰበው እንደ ከተማ እንደ ክልል እንደ ሀገር ያለውን ራሳችን ድርሻ ነው ወጣ። እንግዲህ አርባ ምንጭ ላይ ያለውን ፖቴንሻል የተጀመሩ በርካታ አነስተኛና መካከለኛ ኢንተርፕራይዞች አሉ። እኛ የምንመራቸው 4 ክላስተር ማዕከላት አሉ። በዛ ውስጥ በተለያየ መልክ የአግሮ ፕሮሰሲንግ ስራዎች፣ ማኒፋክቸሪንግ ስራዎች አሉ። ሸማን ማንሳት ይቻላል፣ ሞሪንጋን ማንሳት ይቻላል። በሙዝ ዱቄት የሚሰሩ በርካታ ስራዎችን ማንሳት ይቻላል። ከዚህ አንጻር እነሱን አጠናክረን ለመቀጠል ከዛ ውጭ ግን አሁን ደግሞ ሰፋፊ ለኢንዱስትሪ የሚሆኑ ቦታዎችን አግሮ ፕሮሰሲንግ እንደገናም ደግሞ ማኒፋክቸሪንግን በርካታ የአካባቢ ወጣቶች፣ ሴቶች የስራ እድል ተፈጥሮላቸው የቴክኖሎጂ ሽግግር ተደርጎ የሀገር ውስጥ ገበያውንም የውጭ ኤክስፖርት ማድረግ እንዲችሉ በ10፣ 25 እና 50 ሄክታር ላይ የሚያርፍ መንግስት ብቻ የሚገነባው ሳይሆን 4P የምንለው ፐብሊክ አለ፣ ፒፕል አለ፣ ፕራይቬት አለ። የአራቱ ፒዎች ውህደት አንድ ላይ በአጋሪነት የሚሰሩበትን ፕላትፎርም ነው በፕሮፖዛል መልክ ይዘን የመጣ ነው። ቅንጅት ይፈልጋል። ከከተማው ጋር መቀናጀት አለበት። ከአርሶ አደሩ ጋር፣ ከማህበራት ጋር፣ ከግሉ ባለሀብት ጋር በደንብ መቀናጀት ያስፈልጋል። አግሮ ፕሮሰሲንግ ለዚች ሀገር በጣም ወሳኝ ነው። ደቡብ እንደ ደቡብ ደግሞ በጣም ከፍተኛ የሆነ ፖቴንሻል አለ። እዚህ አርባ ምንጭ ላይ ብናነሳ ከፍሩት ጋር፣ ከቬጅቴብል ጋር፣ ከሽመና ጋር፣ ከጥጥ ጋር በጣም በርካታ ፖቴንሻሎች አሉና ይህን አቀናጅተን መምራት እንድንችል የተዘጋጀ ፕሮፖዛል ነው። የመጀመሪያ ደረጃ ውይይት ነው። መግባባት ፈጥረናል። መቀናጀት እንዳለብን በደንብ አንደርስታንድ አድርገናል። ከመሬት ዝግጅት ጀምሮ እስከ ግንባታ ያሉ ሂደቶችን ፌዝ ባይ ፌዝ የምንሰራበትና የግሉን ባለሀብትም አነስተኛና መካከለኛ ኢንተርፕራይዞችንም ህብረት ስራ ማህበራትንም አርሶ አደርን ጨምሮ ከግብዓት አቅርቦት አንጻር አብረን አስተሳስረን የተሻለ ኢንዱስትሪ በክልሉ ላይ ሊፈጠር እንዲችል በተለይ አርባ ምንጭ ከዛ አንጻር በከፍተኛ ሁኔታ ቀድሞ የተጀመረው እርሾ አንቀሳቅሰን ቀጣይ ስራዎችን መስራት የምንችልበትን ሁኔታ ለማመቻቸት ነው። እጅግ በጣም አድርጌ አመሰግናለሁ።